በሜዲትራኒያን ባህርና በሙት ባህር መካከል በሚገኙት የይሁዳ ኮረብታዎች ከፍታ ላይ የምትገኘው ጥንታዊት ከተማ በታሪክ በሃይማኖትና በባህል መስቀለኛ መንገድ ላይ ከ5000 ዓመታት በላይ ዘልቃለች። ይህች አስደናቂ ከተማ በዘመናት ታሪኳ ተወራ ፈርሳ እንደገና ታንጻ ተቀድሳለች። ከእስራኤላውያን እስከ ባቢሎናውያን፣ ፋርሳውያን፣ ግሪኮች፣ ሮማውያን፣ ቤዛንታይን፣ እስላማዊ ከሊፋቶች፣ መስቀላውያን፣ ኦቶማኖችና እንግሊዛውያን እየተፈራረቁ አሻራቸውን አስቀምጦባታል። ይህች የተቀደሰች ከተማ ጊዜ የማይሽራት የእምነት የታሪክና የባህል ምልክት ናት። በአይሁዶች በክርስቲያኖችና በሙስሊሞች ዘንድ የተከበረች የቢሊዮኖች ምዕመናን መንፈሳዊ ማዕከል ሆና ለዘመናት የዘለቀች አስደናቂ ከተማ ነች። ይህች ቅድስት ከተማ በረጅም ታሪኳ ድልን አጣጥማለች፣ ውድቀትንም አይታለች። በላዩ ላይ በተዘረጋው ሰማይ የጦርነት እሳትንና የመለኮታዊ ተስፋ ብርሃንንም አይታለች። ኢየሩሳሌምን መጎብኘት ወደ ከተማ የሚደረግ ጉዞ ብቻም አይደለም፣ በሰው ልጆች ነፍስ ውስጥ የሚደረግም ጉዞ ነው። ኢየሩሳሌም የዛሬ የጉብኝታችን ማዕከል ናት። ብዙ ኢትዮጵያውያኖች ኢየሩሳሌምን ለማየት እንደሚጓጉ ሲናገሩ ሰማለሁ። ይሄ በአንድ የክርስቲያን መዝሙር ላይ ያገኘሁት የመዝሙር ስንኝ ይህን ቁልጭ አድርጎ ያሳያል። የናፈቀኝ ዜማ የቅዱስ ዝማሬ አልቀርም ሳልዘምር ከጻድቃን አብሬ ከበጉ ዙፋን ስር ሳልዞር በደስታ አልቀርም ሳላይሽ አንቺ ቅዱስ ቦታ ይላል። የቻናሌ ተከታታዮች እንግዲህ ይህችን ክርስቲያኖችና ሙስሊሞች ሊዋት የሚጓጉላትን ከተማ ከማስጎብኘቴ በፊት እስራኤል ስለተባለችው ሀገር ጥቂት ነገር ብያችሁ ልለፍ። የእስራኤል ምስረታ በ200 ዓመት ዓለም አካባቢ የአይሁድ የክርስቲያኖችና የሙስሊሞች አባት ከሆነው ከአብርሃም ወይም ኢብራሂም እንደሚጀምር የታሪክ ድርሳናት ይናገራሉ። አብርሃም እስማኤልና ይስሐቅን ወለደ። እስማኤል የአረቦች አባት ሲሆን ይስሐቅ ደግሞ የአይሁዶችና የክርስቲያኖች አባት እንደሆነ ይታሰባል። በጥንት ዘመን የይስሐቅ ዘሮች በበረሃው አካባቢ ለብዙ ዓመታት ከኖሩ በኋላ በድርቅ ምክንያት ወደ ግብጽ እንደተሰደዱ ይነገራል። ለብዙ ዓመታት በባርነት በግብጽ ከኖሩ በኋላ በሙሴ አማካኝነት እግዚአብሔር ከባርነት ነፃ አውጥቶ የከነዓንን ምድር እንዳወረሳቸው መጽሐፍ ቅዱስ ይናገራል። የከነዓን ምድር የአሁኗን እስራኤል ያለችበትን አካባቢ ያጠቃልላል። እስራኤል የሚለው ቃል የመጣው እግዚአብሔር የአብርሃም የልጅ ልጅ የሆነውን ያዕቆብን እስራኤል ብሎ ከጠራው በኋላ እንደሆነ የሃይማኖት መዛግብት ይናገራሉ። እስራኤል ከተመሰረተች በኋላ ለ1000 ዓመት የቆየ ታሪክና ስልጣኔ ቢኖራትም በኋላ ግን የያን የሮማን ኢምፓየር እስራኤልን በመውረር በቅኝ ግዛትነት ያዛቸው። የሮማን ኢምፓየር በዘመኑ የነበረውን ሁለተኛውን የእስራኤላውያን ቤተ መቅደስ ማፈራረሰ። የእስራኤልን ምድር ስሙን በመቀየር የፍልስጤም ምድር ብሎ ሰየመው። ከሮማን ኢምፓየር ወረራ በኋላ እስራኤላውያን ወደ ዓለም ሁሉ ተሰደዱ። ከብዙ መቶ ዓመታት በኋላ 19ኛው ክፍለ ዘመን መጨረሻ አካባቢ ጀምሮ እስራኤላውያን ከአራቱም የዓለም ክፍል ወደ አባቶቻቸው ምድር መመለስ እዚህ መሃል የሁለተኛው ዓለም ጦርነት እንደ አውሮፓን አቆጣጠር በ1945 ተቀስቅሶ በጀርመንና በአውሮፓ 6 ሚሊዮን አይሁዶች በናዚ ተጨፈጨፉ። ይሄ ጭፍጨፋ እስራኤላውያንን ወደ ምድራቸው የሚያደርጉትን ፍልሰት ይበልጡን አፋጠነው። የአረብ ዓለም አምርሮ ቢቃወምም እንደ አውሮፓን አቆጣጠር በ1948 ያኔው የጽዮናውያን እንቅስቃሴ መሪ የነበረው ዴቪድ ቤንጎሪዮን አዲስቷን እስራኤል መመስረቷን አወጀ። ዴቪድ ቤንጎሪዮንም የመጀመሪያው የእስራኤል ጠቅላይ ሚኒስትር ሆነ። ወዲያውኑ የአካባቢው አረብ ሀገራት በእስራኤል ላይ ጦርነት አወጁ። በጦርነቱም እስራኤል በአሸናፊነት አጠናቀቀች። እንደ አውሮፓን አቆጣጠር በ1967 ግብጽ፣ ሶሪያ፣ ዮርዳኖስና ኢራቅ እስራኤል ላይ እንደገና ጦርነት አወጁ። በዚህ 6 ቀን በዘለቀው ጦርነት እስራኤል በአስደናቂ ሁኔታ ጦርነቱን በማሸነፍ ዌስት ባንክ፣ ጋዛ ሰርጥ፣ ምስራቅ ኢየሩሳሌምና የጎላን ኮረብታማ ቦታዎችን መቆጣጠር ቻለች። እስራኤል እንደ አውሮፓን አቆጣጠር በ1949 ዋና ከተማዋን ከቴል አቪቭ ወደ ኢየሩሳሌም አዛወረች። የአሁኗ እስራኤል 20770 ኪሎ ሜትር ስኩዌር የቆዳ ስፋት ሲኖራት በ2024 በተደረገ ቆጠራ የእስራኤል ሕዝብ ወደ 9 ሚሊዮን እንደተጠጋ ይነገራል። ከጠቅላላው የእስራኤል ሕዝብ 75% የሚሆነው አይሁዳዊ ነው። አረቦች፣ ክርስቲያኖችና ኢትዮጵያውያን ቀሪውን 25% ይሸፍናሉ። በርካታ ኢትዮጵያውያን ፈላሻዎች ከጎንደር ወደ እስራኤል በመጓዝ
የሀገሪቱ ዜጋ ሆነዋል። እስራኤል ዋና ከተማ ኢየሩሳሌም ናት ብትልም ብዙ አገሮች እውቅና አልሰጧትም። ሕጋዊዋ የእስራኤል ርዕሰ ከተማ ቴል አቪቭ ናት። የእስራኤል ኦፊሴላዊ ቋንቋ የሂብሩ ቋንቋ ሲሆን አረብኛ፣ እንግሊዝኛና አማርኛ በሰፊው ይነገርባታል። እስራኤል በረሃማ ሀገር ብትሆንም በዘመናዊ የእርሻ ቴክኖሎጂ በረሃውን ምርታማ እንዳደረገችው ይነገራል። እስራኤል በሳይንስና ቴክኖሎጂ እጅግ የመጠቀች ሀገርም ነች። እስራኤል ከአየር ላይ ውሃ የምታፈልቅ ካለ ንብ ማር የምታመርት ጉደኛ ሀገር ነች። እስራኤል ከሀብታም ሀገራት ዝርዝር በ26ኛ ደረጃ ትገኛለች። ቢሊየነር ዲታዎችን በማፍራትም እስራኤልን ከአረብ ሀገራት የሚወዳደራት እንደሌለ ይነገራል። እስራኤል ትንሽ ሀገር ብትሆንም አስፈሪ ወታደራዊ ኃይል እንደገነባችም ይነገርላታል። በወታደራዊ ቴክኖሎጂም የላቀ ደረጃ የደረሰች ሀገር ናት። በቅርቡ እንኳን የሂዝቦላ ታጣቂዎች የሚነጋገሩበትን የሬዲዮ መገናኛ በድንገት ወደ ቦምብነት እንዲቀየር አድርጋ በርካቶችን ከያሉበት በመግደል ዓለምን ጉድ አሰኝታለች። በሰሞኑ የእስራኤል ኢራን ጦርነት ኢራን ወደ እስራኤል ያዘነበችው የሚሳኤል ውርጅብኝ ወደ አዲስ አበባ ተኩሶ ቢሆን ኖሮ አዲስ አበባ በቅጽበት ወደ ፍርስራሽነት ትቀየር ነበር። እስራኤል ግን በተራቀቁ የአየር መከላከያ መሳሪያዎቿ አብዛኛውን ማለት በሚቻል ሁኔታ አክሽፈዋለች። እስራኤል ከመካከለኛው ምስራቅ ሀገራት ብቸኛዋ የኒውክሌር መሳሪያ የታጠቀች ሀገር እንደሆነች ይነገራል። በተለይ ሞሳድ የተባለው የስለላ ተቋሟ በዓለም ዝናው የታኘ ነው። ሞሳድ እጅግ ውስብስብና አስደናቂ የስለላና የደህንነት ኦፕሬሽን በመስራትም ይታወቃል። በሰሞኑ የኢራን እስራኤል ጦርነት እስራኤል አይነክ የተባሉትን የኢራን ወታደራዊ ጀነራሎችና የኒውክሌር ሳይንቲስቶች ከያሉበት ስታስወግዳቸው ምትሃተኛ ሞሳድ ከጀርባ ሆኖ ትልቁ ሚና እንደተጫወተ ይነገርለታል። እስራኤል የተመሰረተችበትን ቀን በየዓመቱ ታከብራለች። በአሁኑ ሰዓት እስራኤል በጠቅላይ ሚኒስትር ቤንያሚን ኔታንያሁ ትመራለች። የቻናሌ ተከታታዮች እንግዲህ ስለ እስራኤል በአጭሩ ይህን ያህል ካልኳችሁ፣ ቀጥዬ ቱሪስቶች በዋናነት የሚጎበኟቸውን የቅድስቷን ኢየሩሳሌም ዋና ዋና ታሪካዊና ሃይማኖታዊ ቦታዎችን አስጎበኛቸዋለሁ። ኢየሩሳሌም በሜዲትራኒያንና በሙት ባህር መካከል ባሉት የይሁዳ ተራሮች ላይ የምትገኝ ሲሆን በዓለም ላይ ካሉት ጥንታዊ ከተሞች አንዷ ነች። ለሶስቱ የአበይት ሃይማኖቶች ማለትም የአይሁድ፣ የክርስቲያንና የእስልምና ሃይማኖቶች ቅዱስ ከተማ ተደርጋም ትቆጠራለች። ይቺ ቅዱስ ከተማ የአርመን፣ የግብጽ፣ የግሪክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናትና ገዳማትን ይዛለች። ኢየሩሳሌም በረጅም ታሪኳ ውስጥ ቢያንስ 2 ጊዜ ወድማለች፣ 23 ጊዜ ተከባ፣ 44 ጊዜ ተይዛ እንደገና ተማርካለች። የኢየሩሳሌም ቅዱስ ስፍራዎች በጥንታዊ የኢየሩሳሌም ከተማ ይገኛሉ። የጥንታዊ ከተማ በንጉሥ ዳዊት ዘመን በ1004 ዓመት ዓለም አካባቢ እንደተገነባ ይነገራል። በዚህ ምክንያት ጥንታዊ የኢየሩሳሌም ከተማ የዳዊት ከተማ እየተባለ በክርስቲያኖች ይጠራል። ይህ በፍርስራሽ የተሞላ ስፍራ የአይሁዶች፣ የክርስቲያኖችና የሙስሊሞችን ቅዱስ ስፍራዎች አጠቃሎ የያዘ ነው። የጥንታዊ የኢየሩሳሌም ክፍል የአይሁዶች ቀጠና፣ የክርስቲያኖች ቀጠና፣ የሙስሊሞች ቀጠናና የአርሜኒያ ቀጠና ተብሎ በአራት የተሸነሸነ ሲሆን 7 መግቢያና መውጫ በሮች እንዳሉት ይነገራል። በዚህ ጥንታዊ ኢየሩሳሌም ከተማ ሊጎበኙ ከሚገባቸው ቅዱስ ስፍራዎች ውስጥ ዋነኛው የሞሪያን ኮረብታ ወይም ቴምፕል ኦፍ ማውንት ይባላል። በሞሪያን ኮረብታ የአለቱ ጉብታ ወይም ዶም ኦፍ ዘ ሮክ እና የአላስካ መስጊድ ይገኛሉ። የአላስካ መስጊድ አብዱል አልማሊክ በተባለ ካሊፋ በ7ኛው ዓመተ ዓለም እንደተገነባ የሚነገር ሲሆን በሙስሊሙ ዓለም ከመካና መዲና ቀጥሎ 3ኛው ቅዱስ ስፍራ እንደሆነ ይታመናል። ነብዩ መሐመድ ማንኛውም ሙስሊም በሕይወት ዘመኑ መጎብኘት ከሚገባው 3 መስጊዶች ብሎ ከጠቀሳቸው ውስጥ አላስካ መስጊድ አንዱ እንደሆነ ይነገራል። ቻናሌ ተከታታዮች ከላይ የምትመለከቱትን ወርቃማ ቀለም የተቀባውን የህንጻውን ክፍል ሙስሊሞች የአለቱ ጉብታ ወይም ዶም ኦፍ ዘ ሮክ እያሉ ይጠሩታል። የአለቱ ጉብታ ከአላስካ መስጊድ አጠገብ ይገኛል። ሙስሊሞች የመስጊዱ ጉብታ የተሰራበት ስፍራ ላይ ነብዩ መሐመድ ከመካ መጥቶ አብርሃም፣ ሙሴ፣ ኢየሱስ ክርስቶስና ሌሎች ቅዱሳን እንዳሰገደበት ይናገራሉ። በተጨማሪ ይህ ስፍራ ነብዩ መሐመድ አላህን ለመገናኘት ወደ ሰማይ የተነጠቀበት ትክክለኛ ስፍራ እንደሆነ በሙስሊሞች ይታመናል። ሙስሊሞች የአላስካ መስጊድ ያለበትን ቦታ አልሐራም አልሻሪፍ እያሉ ይጠሩታል።
ክርስቲያኖች ደግሞ የንጉሥ ሰለሞን የመጀመሪያው ቤተ መቅደስ የተገነባበት ቅዱስ ስፍራ ነው ብለው ያምናሉ። አብርሃም ልጁን ይስሐቅን በእግዚአብሔር ትእዛዝ ለመስዋዕትነት ያቀረበው እዚህ ቦታ ላይ እንደሆነ ክርስቲያኖች ያምናሉ። ቀጥለን የምናየው ደግሞ በዚህ ጥንታዊ የኢየሩሳሌም ከተማ መጎብኘት ከሚገባቸው ቅዱስ ስፍራዎች መካከል ዋነኛ የሆነውን የምዕራባዊ ግድግዳ ወይም ዌስተርን ወል ነው። የፍርስራሽ ግድግዳ፣ ምዕራባዊ ግድግዳ ወይም የመጠበቂያው ግንብ እየተባለም ይጠራል። አይሁዶች የምዕራብ ግድግዳውን የሁለተኛው ቤተ መቅደሳቸው ፍርስራሽ ቅሪት ነው ብለው ያምናሉ። የመጀመሪያው የሰለሞን ቤተ መቅደስ በባቢሎናውያን የፈረሰ ሲሆን ሁለተኛው ቤተ መቅደሳቸው ደግሞ በሮማውያን ወረራ መውደሙን የታሪክ መዛግብት ይናገራሉ። በየዓመቱ አይሁዶችን ጨምሮ በርካታ የሃይማኖት ተጓዦች ወደ ምዕራባዊ ግድግዳ በመምጣት ጸሎት ያደርሳሉ። አይሁዶች በምዕራባዊ ግድግዳ የእግዚአብሔር መንፈስ አለ ብለው ያምናሉ። ለጸሎታቸው መልስ ለማግኘትም ጸሎታቸውን በጽሑፍ አስፍረው በግድግዳው ስንጥቃት ቀዳዳዎች ውስጥ ያስቀምጣሉ። ከመላው ዓለም ክርስቲያኖች ለእግዚአብሔር ደብዳቤ እየጻፉ ወደ እስራኤል በመላክ በምዕራባዊ ግድግዳ እንዲቀመጥላቸው እንደሚያደርጉ ይነገራል። በምዕራባዊ ግድግዳ አይሁዳውያን ክርስቶስ በቶሎ እንዲወለድና ከችግር እንዲታደጋቸው በጸሎት ይማጸናሉ። የምዕራብ ግድግዳ እስከ አላስቃ መስጊድ የሚዘረጋ በመሆኑ በፍልስጤማውያን በኩል ይገባኛል ጥያቄ ይነሳበታል። አልፎ አልፎም ሁለቱ ወገኖች ሲጋጩ ይታያሉ። ቀጥሎ የምንጎበኛት ቅዱስ ስፍራ ደግሞ በክርስቶስ መቃብር ላይ የተገነባቸውን የቅዱስ መቃብር ቤተክርስቲያን ወይም ቸርች ኦፍ ዘ ሆሊ ሰፑልቸር እየተባለች የምትጠራውን ቤተክርስቲያን ነው። ቤተክርስቲያኑ ከክርስቶስ ልደት በኋላ በ326 ዓመት ዓለም አካባቢ በንጉሥ ቆንስጣንጢኖስ እንደተገነባች ይነገራል። ቤተክርስቲያኗ የተገነባቸው ክርስቶስ በተሰቀለበት በተቀበረበትና በኋላ ሞትን ድል አድርጎ በተነሳበት ቦታ ላይ በመሆኑ በክርስቲያኖች ዘንድ እንደ ዋነኛ ቅዱስ ስፍራ ትቆጠራለች። በዚህ ምክንያት ቤተክርስቲያኗን የግሪክ ኦርቶዶክስ፣ የሮማን ካቶሊክ፣ የሶሪያ ኦርቶዶክስ፣ የግብጽ ኮፕቲኮችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋራ ያስተዳድሯታል። በየዓመቱ በርካታ ክርስቲያኖችና ቱሪስቶች ወደዚች ቤተክርስቲያን ለጉብኝት እንደሚመጡ ይነገራል። በነገራችን ላይ ከዚች የቅዱስ መቃብር ቤተክርስቲያን ጣራ ላይ ዴር ሱልጣን የተባለ የኢትዮጵያ ጥንታዊ ገዳም ይገኛል። ሌላኛው ሊጎበኝ የሚገባው ቅዱስ ስፍራ ደግሞ ቪያ ዶሎሮሳ ይባላል። የሕማማት መንገድ እየተባለም ይጠራል። በርካታ ቱሪስቶች ይህን ስፍራ ለመጎብኘት በየዓመቱ ወደ ኢየሩሳሌም ይጎርፋሉ። ኢየሱስ ክርስቶስ በምድር ላይ እያለ በአይሁዶች ካለኃጢአቱ ከተፈረደበት በኋላ መስቀል አሸክመው እየገረፉ ወደ ጎልጎታ የወሰዱበት መንገድ እንደሆነ ይነገራል። በየዓመቱ በስቅለት ቀን ክርስቲያኖች በዚህ መንገድ እየተጓዙ የክርስቶስን ስቃይ ያስባሉ። ሌላው ሊጎበኝ የሚገባ ቦታ የጽዮን ተራራ ነው። እግሩ ኢየሩሳሌምን ረግጦ ይህን ስፍራ ያልጎበኘ ሰው ጉብኝቱ የተሟላ ነው ማለት አይቻልም። በርካታ ቱሪስቶች የጽዮን ተራራን በየዓመቱ ይጎበኛሉ። ይሄ ተራራ ኢየሩሳሌም ውስጥ ትልቁ ተራራ ነው። በዚህ ተራራ በርካታ መስጊዶች፣ ምኩራቦችና ቤተ መቅደሶች ይገኛሉ። በዚህ ተራራ ክርስቶስ ከደቀ መዛሙርቶቹ ጋር የመጨረሻው እራት እንደበላ ይነገራል። የንጉሥ ዳዊት መካነ መቃብርም በዚህ የጽዮን ተራራ ላይ ይገኛል። ክርስቶስ ካረገ በኋላም ቅድስት ማርያም በዚህ ተራራ ላይ ቀሪ ዘመኗን እንዳሳለፈች ይነገራል። የማርያም መካነ መቃብርም በዚህ ተራራ ላይ ይገኛል። የአይሁዶች ጭፍጨፋ መታሰቢያ ሙዚየም በዚህ ተራራ ላይ ይገኛል። የምንጎበኘው ደግሞ የደብረ ዘይትን ተራራ ወይም ማውንት ኦሊቭስን ነው። የደብረ ዘይት ተራራ በመጽሐፍ ቅዱስ የምናውቃቸው አቤሴሎምና ዘካርያስ የተቀበሩበት ቦታ ነው ተብሎ ይታመናል። ይህ ተራራ ክርስቶስ ከማድረጉ በፊት ለመጨረሻ ጊዜ የረገጠው ስፍራ እንደሆነም ይነገራል። ክርስቶስ ከመሰቀሉ በፊት ደቀ መዛሙርቶችን ያስተማረበትና ከደቀ መዛሙርቶቹ ጋር የመጨረሻውን ጸሎት ያደረገበት የጌቴሰማኒ አትክልት ቦታ ደብረ ዘይት ተራራ ግርጌ ላይ ይገኛል። የካቶሊክ ቤተክርስቲያን ቅድስት ማርያም የምድር ሕይወቷን ከጨረሰች በኋላ ሞትን ሳታይ የተነጠቀችው በደብረ ዘይት ተራራ እንደሆነ ታምናለች። ኢየሱስ ክርስቶስ ለፍርድ ለሁለተኛ ጊዜ ወደ ምድር ሲመለስ መጀመሪያ እግሩ የሚረግጠው ደብረ ዘይት ተራራ ላይ እንደሚሆን ይነገራል። የሞቱ ሰዎች በፍርድ ቀን ከመቃብራቸው የሚነሱት በደብረ ዘይት ተራራ እንደሚሆንም የሃይማኖት ምሁራን ይናገራሉ። ሌላው በኢየሩሳሌም መጎብኘት የሚገባን ቦታ የቄድሮን ሸለቆ ነው።
ይህ ስፍራ ባለአስቃ መስጊድና በደብረ ዘይት ተራራ መካከል የሚያቋርጥ ሸለቆ ሲሆን እስከ ሙት ባህር ድረስ ይዘረጋል። ክርስቶስ ወደ ምድር ዳግመኛ ሲመለስ በኃጢአተኞች ላይ የመጨረሻ ፍርድ የሚሰጥበት በዚህ የቄድሮን ሸለቆ እንደሆነ ቅዱሳን መጻሕፍት ይናገራሉ። በዚህ ምክንያት ክርስቲያኖችና ሙስሊሞች እንደ ታላቅ ቅዱስ ስፍራ ይቆጥሩታል። ከኢየሩሳሌም ወጣ ብለን በሰሜን አቅጣጫ ስንጓዝ ደግሞ አረቦች የሚበዙባትን የናዝሬት ከተማ እናገኛታለን። የናዝሬት ከተማ መልአኩ ገብርኤል ቅድስት ማርያም ክርስቶስ እንደምትጸንስ ያበሰርባት ከተማ ነች። ምንም እንኳ ክርስቶስ በቤተልሔም ቢወለድም እንደ ኩዮቹ ውሃ ተራጭቶ ያደገው በናዝሬት ከተማ እንደሆነ ቅዱሳን መጻሕፍት ይናገራሉ። የናዝሬት ከተማ ለመጀመሪያ ጊዜ ክርስቶስ የቤተ መቅደስ ስብከት የጀመረበት ከተማም ነች። ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለመጨረሻ ጊዜ ከደቀ መዛሙርቶቹ ጋር ራት የበላው ናዝሬት ከተማ እንደሆነም ይነገራል። ክርስቶስ ውሃን ወደ ወይን ቀይሮ ተአምር የሰራበት ቃና ዘገሊላ በናዝሬት ከተማ አካባቢ ትገኛለች። እንግዲህ የቻናሌ ተከታታዮች የዛሬ የእስራኤል ጉብኝታችን እዚህ ላይ ያበቃል። ቀደም ብዬ እንደነገርኳችሁ በርካታ ኢትዮጵያውያን እስራኤል ሀገር ይኖራሉ። በፖለቲካው ዓለም እስከ አምባሳደርነት ደረጃ ደርሰዋል። በቢዝነሱ ዓለም በርካቶች ተሳክቶላቸው የሚኖሩም አሉ። 99% የሚሆኑት ኢትዮጵያውያን ከጎንደር በህጋዊ መንገድ የገቡ ናቸው። ቀሪዎቹ በግብጽ አድርገው ሲናይ በረሃን አቋርጠው የገቡ ናቸው። እንግዲህ ሌሎች መጎብኘት የምትፈልጓቸው ቦታዎች ካሉ ኮሜንት ላይ አስቀምጡልኝ። እስከዚያው ፈጣሪ ከእናንተ ጋር ይሁን።